አፍጋኒስታን እና ኢራን። ሳውዲ አረቢያ ሴቶች መኪና መንዳት የተፈቀደላቸው እኔው ስለ እስልምና ሳታቂ ዝም ብለሽ አትበድረቂ። እቺ ልጅ የምትከተሉ ሙስሊም ሴቶች አላህን ፍሩ፣ አትጠቅማችሁም። ልጅቷ ለራሷ የምትሆን አይደለችም። ራይት ሶስት ሀገራትን እናያለን፣ ሳውዲ አረቢያ፣ አፍጋኒስታን እና ኢራን። ሳውዲ አረቢያ ሴቶች መኪና መንዳት የተፈቀደላቸው በ2018 ነው፣ ከ7 ዓመት በፊት ማለት ነው። ያለ አባታቸው ወይም ያለ ወንድማቸው ታላቅም ታናሽም ሊሆን ይችላል ያለ ባላቸው ፍቃድ ከሀገር መውጣት የቻሉት ከ2019 ጀምሮ። ፕላስ ደግሞ ጆርዲ የምትባዩ ልጅ ከደረሰሽ ይሄ ቪዲዮ የዘረዘርሽው ስለ አረብ ሀገር ስለ ሙስሊም ሀገር ብለሽ ዘረዘርሽ እንጂ ስለ እስልምና አይደለም የዘረዘርሽው። እስልምና አንቺ ካልሹ በላይ አንቺ ካከበርሽን አንቺ ከተሟገችልን በላይ ለኛ ለሴቶች ቆሟል፣ ተሟግቷል። ስለዚህ አንቺ ያሽው የወንድን ጥላቻ ማድረግ፣ ባልን አለማክበር ያን ነገር እያስተማርሽን እንጂ የእውነት ጥሩ መንገድ ይዘሽን እየሄድሽ አይደለም። ሜሬጅ ወይም ደግሞ ያለ እድሜ ጋብቻ ህገወጥ የተደረገው 2019 ላይ ነው። ግን አሁንም ቢሆን አባት ወይም ወንድም ወይም ደግሞ የሆነ የአጎት ሊሆን ይችላል መጥቶ መዳር እፈልጋለሁ እሷን ካለ መዳር ይችላል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ አግብታ የፈታችን ሴት እስኪያማክሯት ድረስ ልጃገረድ የሆነችን ሴት እስኪያስፈቅዷት ድረስ አትዳርም አሉ። ሲቀጥል ስለ እስልምና ያለሽን አመለካከት ስላሳየሽን በጣም እናመሰግናለን። ሴት ልጅ እኮ ከሀገር ራሱ መውጣት የምችለው ወንድሟ ወይ ባሏ ሲፈቅድ ነው ምናምን ላልሽው፣ እኔ ስቲል አሁን ድረስ ባሌን ሳላስፈቅድ አንቺ ከሀገር ነው ያልሽው፣ እኔ ከቤት አልወጣም። ምክንያቱም ወደድሽም ጠላሽም ባሌ መሪ ነው። ኤኒሃው ስለ እስልምና ሳታቂ ዝም ብለሽ አትበድረቂ። አፍጋኒስታን ሴት ልጅ መማር የምትችለው እስከ 6ኛ ክፍል ብቻ ነው። ከ7ኛ ክፍል ጀምሮ ዩኒቨርሲቲንም ጨምሮ መማር አትችልም። ዓለም ላይ የመጀመሪያውን ዩኒቨርሲቲ ከፈተችው ሂጃብ ለባሽ ሴት ነች። ፋጢመት ፈኽራ የምትባል ሞሮኮዊ ሴት ነች። ሞሮኮ ውስጥ ነው የመጀመሪያው ዓለም ላይ ዩኒቨርሲቲ የተከፈተው በሴት ነው። ሂጃብ በምትለብስ ሴት ነው ዩኒቨርሲቲ የተከፈተው። አንቺ ደግሞ ሳምፕል እያቀረብሽ ያለሽው ሀገራትን ነው። እዚህ ሀገር ላይ ተበደሉ፣ እዚህ ሀገር ላይ ተጨቆኑ፣ እዚህ ሀገር ላይ ተደፈሩ ምናምን ይሄ ተራ ወሬ ነው እያወራሽ ያለሽው ማለት ነው። ምክንያቱም እስልምናን ጀጅ ላድርገው ካልሽ ቁርአኑ ጋርና ሐዲሱ ጋር መምጣቱ ጥሩ ነው። አንድ መጽሐፍ ልጋብዝሽ በዚሁ ምንድነው እሱም ሙስሊሙ ምን ያስባል ይላል። ሐሰን አህቱት የሚባል ጸሐፊ ነው የጻፈው። የሳውዲ አረቢያ ዜግነት ያለው ሰው ነውና ትርጉም ነው። እና ይህ መጽሐፍ ላይ ምን ይላል? የሸሪዓ ህግ ማለት የአላህ ህግ ነው። ፍጹም ንጹህ የሆነ ህግ ነው። የአላህ ህግ ማለት ነው። የአምላካችን ህግ ስለሆነ ማለት ነው። ስለዚህ እዚህ ህግ ላይ የተቀመጡ ህጎች አሉ። አረቡ ዓለም ወይም አሁን ያነሳቻቸውም ሳምፕሎች በያቸው ወይም ተደፈሩ፣ ተገደዱ የምትያቸው እነዚህን ሁሉ ነገሮች የሚያደርጉት ሰዎች ናቸው። የሸሪዓውን ህግ ታከው ነው የሚያደርጉት እንጂ ሸሪዓው ምን ይላል፣ እስልምናው ምን ይላል የሚለው ላይ ነው ገብተሽ ጀጅ ማድረግ ያለብሽ። አንቺ ተራ የሆነ ወረቀት ወይም ጎግል ታነቢና ከዛ በኋላ ኖ ይሄን አገኘው ፋይንዲንግ ብለሽ ነው ሮጠሽ እየመጣሻለሽ እየቦረቅሻለሽ። አሁን እነዚህ አሁን ሜንሽን ያረኩላችሁ ሀገራት ላይ ሴት ልጅ ሂጃቧን ሳትለብስ ብትገኝ ወይም ደግሞ በዛ ሀገር ሴት ልጅ ማድረግ የለባትም ተብሎ የታሰበን ነገር ስታደርግ ሴት ልጅ ብትገኝ ማለት ነው ምንድነው ኦነር ኪሊንግ ነው ምናምን ይባላል። ሶ ላይክ የቤተሰቧ ውስጥ ያለው ባሏ ሊሆን ይችላል፣ አባቷ ሊሆን ይችላል፣ ወንድሟ ሊሆን ይችላል የቤተሰብንና የእስልምናን ኦነር ነካች ወይም ደግሞ አስደፈረች ወይም ደግሞ የሆነ ነገር ተብሎ ትገደላለች ማለት ነው። ተዘረዘርሹ ስለ አረብ ሀገር ስለ ሙስሊም ሀገር ብለሽ ዘረዘርሽ እንጂ ስለ እስልምና አይደለም የዘረዘርሹ። ለመቃወም የክርስትናንም ሆነ የእስልምናን ሃይማኖት ይዛችሁ ከመምጣታችሁ በፊት እነዚህ ሃይማኖቶች ሀገራት ላይ ፓወር ባላቸው ሰዓት ሴቶች ላይ ምን አይነት ነገር ተደርጎ ነበር፣ አሁንስ ምን እየተደረገ ነው የሚለውን ነገር ማየት መቻል አለባችሁ። ሴት በመሆንሽ በእስልምና ጀነት መግቢያ መንገድ አድርጎሻል። እናት እግር ስር ነው ጀነት ያለው። በሴትነትሽ ጀነት መግቢያ አድርጎሻል። ሁለት ሴት ልጅን ወልዶ ደግሞ በስርዓት ያሳደጋሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገ በጀነት ከኔ ጋር ነው አሉ። ሴት ልጅን ይል እንግዲህ የብልጽግና ወይም የጀነት መግቢያሽ መሰረት እናት ሆና ጀነት መግቢያ ናት፣ ጀነት ማስገቢያ ናት። ልጅሽ ሆና ደግሞ ጀነት መግቢያሽ ናት። በዚህ ልክ ነው ያከበሯት ረሱል ሰለላሁ ዐለይሂ ወሰለም። ከዛ ምንድነው የተናገሩላት ስለ ሴት ልጅ ማለት ነው? የሚገርምሽ ንግግር ምንድነው? ያስከፋኛል ነው ያሉት። በቃ ሴት ልጅ አካሌ ቁራጭ ናት ብሎ ነው የተናገሩላት። በዚህ ልክ ነው የተከበረችው። ሴት ልጅ ነው ያስከፋኛል ነው ያሉት። ይህን ያህል ጋራንቲ ነው የተሰጠ። አንቺ ግን ምን ሆነሽ ሚዛንሽን ወንድን አረግሽው። ወንድ ፓንክ ስለተቆረጠ ፓንክ ልቆረጥ፣ ወንድ ሱሪ ስለለበሰ ወንድ ልሁን። ባለፈው እንደ ወንድ ሆነሽ ከኋላ የሆነ የስሪያ አይነት ነገሮች ቪዲዮ ለቀሽ ነበር። እንደዚህ ነው ሚዛንሽ ተንሸዋሯል። የምትመዝኝበት ነገር ምን ሆነ? ወንድ ሆነ በወንድ በኩል ልቀመጣልሽ። ያንቺ ሚዛን ግን ከወንድ በላይ ነበር። እስልምና ይህን የሰጠሽ።
ስለዚህ አስተዊ ቁርአንንም ብታነቢ ኢንቫይት አረግሻለሁ። አሁን የሰጠውሽን መጽሐፍ ይው ሙስሊሙ ምን ያስባል የሚለው በተለይ አሜዝ የሆነ መጽሐፍ ነው። የተሳሳተ አመለካከታችሁን በሙሉ ያስተካክልላችኋል። አመሰግናለሁ። ሃይማኖቴ ምን ከማለትሽ በፊት ሃይማኖትሽ ላንቺ ምን አድርጓል? ያንቺን መብት ለማስከበር ምን አይነት እርምጃዎችን ወስዷል? ነብዩ ሰለላሁ ዐለይሂ ወሰለም አሉ ሴት ልጅ ከርግዝና እስከ ልጅ መውለድ ከልጅ መውለድ እስከ ጡት ማስጣል አጥብታ ማለት ነው ድረስ በመሐከሉ ለምታየው ስቃይ ዋጋው ከልሙራቢጡ ፊ ሰቢልላህ በአላህ መንገድ ሆኖ እስላማዊ ግዛቶችን የሙስሊሞችን ዳር ድንበር ለማስከበር እንደሚታገል ሙጃሂድ ነቻል። ፈኢን ማተት በይነ ዛሊክ በዚህ መሃል ባንዳቸው ብትሞት በርግዝና ወይ በመውለድ በምትስቃይ ወይ በጡት ማጥባት ብትሞት ፈለሃ አጅሩ ሸሂድ የአንድ ሙስሊም ሰማዕት አጅር ወይም ዋጋ አላት አሉ። ሸሂድ አጅሩ ምንድነው? ጀነት ነው። ይሄንን ያስተማረው እንጂ ከዛ የወረሰው የኃጢያቱ እርግማን ነው አይልም። ሃይማኖት ፕሪንሲፕል ላይና መሬት ላይ የተለያዩ ነገሮች ናቸው። መሬት ላይ ያለው ሃይማኖት ከልት ሜንታሊቲ ነው። የወንዶች ከልት ሜንታሊቲ የወንድ የበላይነትን የሚያራምዱበት የአባወራ ስርዓትን ገቨርን የሚያደርጉበት ከልት ሜንታሊቲ ነው። ፋጢማ የምትባል ልጃቸው ስትመጣ ቁመው ያስቀምጧት ነበር ነብዩ አለይሂ ሰላቱ ሰላም። አንዱ ሰው ሴት ወልዳል ተብሎ ሲበሰር ظل وجهه مسودا وهو كظيم እዚህ ሶሳይቲ ወጣው ነው ሴት ልጅ ከፍ ያደረጓል። ለሴቶች ጉዳይ አላህን ፍሩ ለሴቶች መልካም ዋሉ ሚለው አዋጃቸው የሽኝቱ እግራቸው ላይ አልተቋጭ። እኔ ከፍ ብዬ መደመጥ ፈልጋለሁ ሚንበር ስሪልኝ አሏት። ሚንበር ሰርታ መጣች። ሴት ልጅ በዚህ መልኩ እኮ ክብር አልነበራትም ከነብዩ መላክ በፊት። ቁርአን ውስጥ ሱረቱል ኒሳ አለ ሱረቱል ሪጃል ሚል አግኝታቸው በሴት ልጅ ነብዩ አለይሂ ሰላቱ ወሰለም መስጂዳቸው ላይ ሰሃቦቹ እየጨመሩ ሲሄዱ ከፍ ብለው ድምጻቸውን ማሰማት ፈለጉ። አንዲት የአንሳር ሴት አለች። አናጺዎች በስሯ ይሰሩ ነበር። ጠሯትና ሐሳብ ሰጥቷት እኔ ከፍ ብዬ መደመጥ ፈልጋለሁ ሚንበር ስሪልኝ አሏት። ሚንበር ሰርታ መጣች። ሚንበር ላይ ስንቆም ወደ ከፍታ ያወጡን ሴቶች በእስላም ሁሉ ይታወሳል። ለሴቶች ዕውቅና የሰጡ ለጾታ ልዩነት ክብር የቸሩ መጨረሻ ሙስሊም ሆናችሁ